እግዚአብሔር አምላክ ፍቅሩን የገለጸበት በዓል ነው። ከሰማይ መጥቶ ወደ ምድር ከዛ ለኛ ኃጢአት የሞተበት ከሞት ወደ ህይወት ወደ ዘላለም ህይወት የሄድንበት በዓል ነው። ትንሳኤ ከሞት መነሳት ሞተን እዛው እንደማንቀር ከሞት በኋላ ሌላ ህይወት እንዳለ ዘላለማዊ ህይወት እንዳለ ክርስቶስ ለኛ ለልጆቹ ትልቅ ያሳየን ምክንያት ነውና ለሁላችንም ያሳስበናል ያስተምረናል ማለት ነው። ትንሳኤ ለኔ ጌታችን ኢየሱስ ክርስቶስ በደሙና በስጋው የከፈለልን መስዋዕት ማለት ነው። ለኔ በአንድ ቃል የፍቅር ጥግ ያየንበት ነው። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ለሰው ልጅ ብሎ ተሰቃይቶ ተሰቅሎ ለኛ ያለውን ፍቅር ያሳየበት ልዩ በዓል ነው። ትንሳኤ ማለት ፋሲካችን ክርስቶስ ታርዷል ማለት ነው። እሺ ለኔም ያው ትንሳኤ ማለት ለኔ ኢየሱስ ክርስቶስ ሞታችንን ሞቶ ሞትን በፍቅር ድል ያደረገበት እንዲሁም ኢየሱስ ክርስቶስ ከየፍጥረታት ሁሉ ገዢ ሆኖ ለኛና ለዓለም ሁሉ ራሱን ቤዛ ያደረገበት ትልቅ በዓል ነው። ክርስቶስ በመስቀል ተሰቅሎ ስለኔ ስለናንተ ስለሁላችንም በመስቀል ላይ ደሙን አፍስሶ ብዙ መስዋዕትነት ከፍሎ የጎልጎታ ስቃዮችን አልፎ አዲስ ብርሃን አዲስ ተስፋ አዲስ ህይወት የሰጠበት ነው። ለኔ ልዩ የሚያደርገው የእግዚአብሔርን ፍቅር ያየሁበት እግዚአብሔር ፍቅሩን የገለጸበት በዓል ነው። ወደ ምድር መጥቶ ተወልዶ ከዛ በኋላ ስለኛ ኃጢአት ሞቶ እዳችንን የከፈለበት በዓል ስለሆነ የእግዚአብሔርን ፍቅር በግልጽ የማይበት በዓል ነው። ትንሳኤ የምናከብረው ያው ቤተክርስቲያን ውስጥ 6 ሰዓት ላይ ቅዳሴ ይጀምራል። ከዛ በኋላ 9 ሰዓት ላይ መስዋዕተ ቅዳሴ ካለቀ በኋላ እንደ ማህበር እንደ ቁምስናችን የጋራ ፕሮግራሞች አሉን። ከዛ ባሻገር ደግሞ ከቤተሰቦቻችን ጋር የምናሳልፍበት በዓል ትንሳኤ የማከብረው ያው እንደ አብዛኛው ጊዜ እንደማከብረው ቤተክርስቲያን ቅዳሴ ይኖራል። ከቅዳሴ በኋላ ማህበር ቤት ከዛ ማህበር ቤት ብዙ ፕሮግራም ይኖራል። ከዛ በኋላ ወደ ቤት ከቤተሰብ ጋር ነው አብዛኛው ጊዜ የማከብረው። ከቤተሰቦቻችን ከጓደኞቻችን እና ቤተክርስቲያን ሆነን በዛ መልክ ነው የምናሳልፈው። ያው ማታ ላይ ሌሊት ላይ ቅዳሴ እንሄዳለን። ቅዳሴ ያስቀድሰን የተለያዩ ፕሮግራሞች ይኖራሉ። ከቅዳሴ በኋላ ወጣት ማህበር ላይ እሱን ተካፍለን ወደ ቤት ሄደን ከቤተሰቦቻችን ጋር እናከብራለን። መልካሙ ዜና ግን ኢየሱስ ክርስቶስ ሞቶ አልቀረም። መልካሙ ዜና ኢየሱስ ክርስቶስ ሞቶ አልቀረም። መልካሙ ዜና ኢየሱስ ክርስቶስ ሞቶ አልቀረም። መልካሙ ዜና ኢየሱስ ክርስቶስ ሞቶ አልቀረም። ለመላው ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ላለው ለቤተሰቦቼ ለወንድሜ ለሁሉም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ላለው ለመላው የክርስቲያን እምነት ተከታይና ለቤተሰቦቼ ለሁላችሁ እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እንዲሁም ለቤተሰቦቼ ለጓደኞቼ ለሁላችሁ እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ክርስትና እምነት ተከታዮች በሙሉ መልካም በዓል እንኳን አደረሳችሁ።